ሰላም አሌይኩም ወረህመቱላሂ ወበረካቱ። አህለን ሀባይቢ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለሁኝ አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ በዝት ይበልን ወዶችዬ። ቪዲዮውን ከማየታችሁ በፊት ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ እሺ። እናማ ዛሬ ማለት ነው የቀን ውሌን እየሰራሁኝ ምግብ እየሰራሁ አብረን እያወራራን አብረን እንቀጥል። መጀመሪያ የምሰራው ምሳ ማለት ነው መችቡስ በዶሮ ነው የምሰራው ማለት ነው። መችቡስ ነው የምሰራው በዶሮ። ከዛ ደግሞ እንጀራ ጋግራለሁኝ፣ የፍርኖ ዱቄት እንጀራ፣ ወጥ ሰራለሁኝ። በአጠቃላይ የምሰራቸው በቪዲዮ እንደምትመለከቱት ነው። ስለ አሰራሩ አይደለም የምነግራቸው ስለ አሰራሩ ሳይሆን ወደፊት ደግሞ ስለ አሰራሩ የምግቡ አንዳንድ ነገሮችን እየሰራሁ እንሻላ በላ ፍቃድ ይለቃለሁኝ። አሁን ግን እኔም እየሰራሁ እናንተም እያያችሁ አብረን እናውራ። መልዕክቱ ምንም ይሁን ምንም ቪዲዮዎቹ ማለት ነው ዩቱብ ላይ ሊሆን ይችላል፣ ቲክቶክ ላይ በጣም የሚያስቁኝ ነገር እና ዘና የሚያደርጉኝ ነገር ኮመንት ነው። ወላሂ በጣም ነው የሚያስቀኝ ኮመንት አይቀር ማለት ነው። ምንም ነገር ያን ያህል ከልቤ ያስቀኝም፣ ኮመንት ግን ያስቀኛል። አንዳንዴ እንደው ኮመንት በድንጋይ ቢሆን ብዬ ሳስበው በጣም ከባድ ነው። ኮመንት በድንጋይ ቢሆን የረ ቢስሚላ የሰው ልጅ ይሄን ያህል ይኖራል ብዬ አላስብም ነበረ። እንዴ ተወርውሮ ቢመታ ኖሮ በኮመንት ሰው ድንጋይ መስል ወርውሮ ይገል ነበር ማለት ነው። እና በጣም ፈታ ያደርገኛል ኮመንት ማለቴ አንዳንድ ጊዜ የሚያስቅ ነገር ከሆነ ደስ ይላል። ማለት የምንሰጠው ኮመንት ሰዎችን የማይጎዳ የሰዎችን ቀልብ የማይሰብር አለ አይደለ? እንደዛ ነገር ቢሆን ጥሩ ነው። አንዳንዴ ሰዎችን በምን መልኩ እንደምናስከፋ የሰዎችን ልብ በምን መልኩ እንደምንሰብር አናውቀውም። እና አንዳንድ ጊዜ ጥንቃቄ ብናደርግ ወላሂ ማለት እነዛ ሰዎች ምንም ይሆኑ ምንም መልእክቱ ስህተት የሚሆን ትክክል የሚሆን አይመለከተንም። ያ ነገር እኛን የሚመለከተን ከሆነ እኛን የሚመችን ከሆነ እነዛ ሰዎች ለኛ አርአያ ይሆናሉ ብለን የምናስባቸው ከሆነ እንከታተላቸው። ካልሆነ ግን ከነዛ ከሰዎች መልእክታቸውን መስማት አያስፈልግም። ቪዲዮዋቸውንም ደግሞ መከታተልም ሰብስክራይብ ማድረግም አያስፈልግም ብዬ አስባለሁ። እኔ ግን ደግሞ ከምንም በላይ አሁን ላይ ዩቱበሮች አሉ አይደለም የቀን ውሏቸውን ብሎግ ምናምን ነገር የሚሰሩቶቻችን አሉ። እነሱ ውስጥ ገባ ብላችሁ ኮመንት ብታነቡ የእውነት ለመናገር ዝም ብላችሁ ስታዩ የሚያስቅ አለ፣ ግን ደግሞ የምትታዘቡትም ነገር አለ። የእውነት ለመናገር እኔ በጣም ነው በኮመንት የምገረመው። እኔ የሆነ ኮመንት የሆነ ቪዲዮ ውስጥ ገብቼ ያንን ሀሳቡ ምንም ይሁን ምንም መልዕክቱ ያን ነገር እያየሁ ደስ የሚለኝ ከሆነ አያለው፣ የማይመቸኝ ከሆነ ደግሞ አልፈዋለሁ። መልዕክቱ ደግሞ የሚያስተላልፈው የሚጠቅመኝ ከሆነ አዳምጠዋለሁኝ። ዝናው እንዲያን የምትኖሪው እንደዚህ ነው እንዲ አንቺ ምግብ የምትሰሪው የተዝረከረብሽ ምን ትመስላለች አንቺን ብሎ ሴት ሙያ የለሽም የሚሉት ኮመንት ቢስሚላ ይሄ ያስቀኛል። ይሁንን ለመናገር ይሄ በጣም ነው የሚያስቀኝ። ምክንያቱም አንዳንድ ጊዜ እንደዚህ አይነት ኮመንት የሚጽፉ እህቶቼ በጣም ያሳዝኑኛል፣ ግን ያስቁኛል። አንዳንዶች ደግሞ የሚናገሩት ማለት የሰው ልጅ ካፉ የሚወጣውን ቃላት ነው በኮመንት የሚያስቀምጠው። በአካልም ቢያገኝ ያንን ሰው እንደዛ ነው የሚለው እና በኮመንት የሚያስቀምጡት ደግሞ አንዳንዶች በጣም ክፋታቸውን ነው የሚያስቀምጡት። ግን በጣም ይገርመኛል። በነገራችን ላይ እኛ አብዛኞቻችን ኢትዮጵያናዊ ሴቶች ጀግና ነን፣ ጠንካራ ነን። በንጽህናም ሊሆን ይችላል፣ በሙያም ሊሆን ይችላል። ማሻአላህ አለይና። ግን የሰው ልጅ የሚመስለው ኑሮውን ነው። እያንዳንዱ ሴት ልጅ ምኗን ትመስላለች ቢባል ኑሮዋን ነው የምትመስለው። ጀግና ሴት ማለት ደግሞ ባላት ነገር ተባብታ አመስግና ባላት ነገር ደስተኛ ሆና የምትኖር ሴት ናት ጀግና ሴት ማለት፣ ጎበዝ ሴት ማለት። ለመድፋትማ ሙያ አረቦች ሙያ